በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على رسول الله وعلى آله وصحبه ومواله السلام عليكم ورحمة الله وبركاته ይህን ጽሑፍ ከመጻፌ በፊት ሁለት ረክዓ ሰግጃለሁ። ከጓደኞቼና ከዘመዶቼ የሚደርስብኝ ማስፈራሪያ እየረበሸኝ ብዙ ጊዜ ጀምሬ አቁሜዋለሁ። አትጻፊ አንቺንም ከሷ ጋር እንዳይደምሩሽ የሚል ማስፈራሪያን በተደጋጋሚ አስተናግጃለሁ። በእርግጥ ፍርሃትን መጋፈጥ ይከብዳል በማለት ንግግሯን ትጀምራለች። የዓፊያ ጽዲቂ ጓደኛ ናት። ቃላትን ገጣጥማ ታሪኳን ልታወጋን ተሰይማለች። ከዓፊያ ጋር የተገናኘነው ዌል ስሌይ ኮሌጅ ነው። ከመቶ በላይ የሚሆኑ የቦስኒያ ወላጅ አልባ ሕፃናትን በየሙስሊሙ ቤት እየዞረች የቻሉትን ያህል የቲሞችን እንዲያኖሩ ቅስቀሳ እያደረገች ሳለ ነበር። እኔም አሜሪካ የመጣሁት እንደርሷ ለትምህርት ነው። እጅግ ብሩህ አእምሮ ያላት ሁሌም ሒጃብ የማይለያት ሴት ነበረች። በ1990ዎቹ የፓኪስታን ሴቶች በአስራ ቤት ዕድሜያቸው ነፃ እንደወጡ ያህል በምዕራቡ ፋሽን እርቃናቸውን መውጣትና ሒጃብ የአሮጊት አድርገው ማመን በጀመሩበት ወቅት እርሷ ግን ሕይወቷ ነው። ብራንድልስ ኮሌጅ በኒውሮ ሳይንስ የታወቀ ቢሆንም ታጠና የነበረው ቢሄቪየራል ሳይንስ ነበር። ትኩረቷንም ሕፃናት ላይ አድርጋለች። ሁለታችንም ማሳቹሴትን ትተን ወደ የሀገራችን ገባን። ከቀናቶች በአንደኛው የአላህ ቀን ጋዜጣ ላይ ታፍና መወሰዷን አነበብኩ። የአገር ውስጥ ሚኒስትር የሆኑት ሼኽ ረሺድ በቴሌቪዥን ስለ እርሷ መሰወርና የት እንዳለች ማወቅ እንዳልቻሉ ተናገሩ። በኢንተርኔት አድራሻዋን ስፈልግ በኤፍቢአይ እጅግ ተፈላጊ ከሆኑ ግለሰቦች ስም ዝርዝር ውስጥ ከነ ፎቶዋ አገኘኋት። ፊቷን ሳይ ደነገጥኩ። ሰውነቴ ተብረከረከ። እንደዚህ ያለችን መልካም ሴት በወነጀሏት ተግባር ላይ ትገኛለች ማለት የማይታመን ሆነብኝ። ሱሌይማን ልጇ የ7 ዓመት ዕድሜ ያለው ታዳጊ ሕፃን ነው። ይህ ልጅ የት ደርሶ ይሆን ስል እጨነቃለሁ። ድምጿ ከጠፋ 5 ዓመታት አስቆጠረ። በእነዚህ ዓመታት በስውር እስር ቤት መማቀቋን ሳስብ አነባለሁ። ለምን? እርሷ ላይ የሆነው ነገር ነገ እኛም ላይ የማይደርስበት ምክንያት የለም። በማንሃተን ፍርድ ቤት ቀርባ 86 ዓመታት የእስር ዘመን ተፈርዶባታል። ለ100 ዓመት ትንሽ ሲቀር ማለት ነው። በአሜሪካ እስር ቤት መገኘቷን ስንሰማ ፍትህ ታገኛለች ብለን ተስፋ አድርገን ነበር። ይህን ያህል ዓመት የተፈረደባቸውን ፈልጌ ማግኘት አልቻልኩም። እጅግ ዘግናኝ ወንጀል የፈጸሙ በርካቶች የሚፈረድባቸው ከመወንጀላቸው ጋር ያልተመጣጠነ እጅግ ያነሰ ነበር። የተከሰሰችው በአሸባሪነት አይደለም፣ ዳኛው የመግደል ሙከራ በማድረጓ መሆኑን ገልጿል። የተሰጣት ፍርድ ግን እጅግ ኢፍትሃዊ ነው። ነገሩ ነፃ ዳኝነት የለም። ፍትህ የፖለቲካ መሳሪያ ከሆነ ዘመን አስቆጥሯል። የዓፊያ ጠበቃ እንዳናገረኝ የታሰረችበት እስር ቤት አነስተኛ ቤት መስታወት የሌለው ማብራት የሌለው ነው። የአሜሪካ መንግስት በልቡ በሰረጸው ፍርሃት ቅጣቱን አከበሩባት። በሰው ቁስል እንጨት ሰደዱባት እንዲሉ ይኸው ዳኛ የአእምሮ ህሙማን ወደሚበዙበት ወህኒ ቤት ነበር የሸኛት። እጅግ አስፈሪዎች፣ በአስገድዶ መድፈር የታወቁ ወንጀለኞች ያሉበት፣ ሱሰኞች፣ እብዶችና ሴሰኞች ሕክምና የሚያገኙበት እስር ቤት ነበር። ከ100 በላይ ሴቶች
ሕይወታቸውን አጥተውበታል። እስሯ ነቢዩላህ ዩሱፍን ዓለይሂ ሰላም አስታወሰኝ። የአላህ እዝነት በእርሳቸው ላይ እንደታየ በእርሷም ላይ የአላህን እዝነት እናይ ዘንድ ዱዓዬ ነው። ዓፊያ ለፈረደባት ዳኛ፣ ያለ አላህ በስተቀር ጎጂ የለም። እናንተ በእኔ ላይ ለመወሰን ስልጣንም መብትም የላችሁም። የአላህ ፍቃድ ቢሆን እንጂ በአላህ ውሳኔ ደስተኛ ነኝ። ልትቀይሩት የማትችሉትን ውሳኔ በመወሰናችሁ አልከፋም። አልሐምዱሊላህ። ይህ አባባሏ ማንንም ቢሆን የትኛውንም ሃይማኖት ይከተል ስሜቱን ሳይነካ አያልፍም። ዳኛው ጠመንጃ ስለመተኮሷ ማስረጃ አላቀረበባትም። 86 ዓመታት የሚያስፈርድባትን አንቀጽ ሲጠቅስ እርሷ ከቅዱስ ቁርአን ምዕራፍ 49 አንቀጽ 6ን አነበበች። በፍርድ ቤት ያሉትንና በግቢው የነበሩትን ሁሉ ለነዚህ ዳኞችና አቃቢ ሕጎች አላህ ምህረት ያደርግላቸው ዘንድ ዱዓ እንዲያደርጉላቸው ጠየቀች። ዳኛው በርመን ግን እያሾፈ ነበር። ደስተኛ ሕይወት ይሁንልሽ ዶክተር ዓፊያ እያለ ሸኛት። ዶክተር ዓፊያ በእስር ቤት ያላየችው ስቃይ የለም። ሰውነቷ በኤሌክትሪክ ተተልትሏል። የፊቷ ቆዳ ተሸብሽቧል። አእምሮአዊና አካላዊ ጉዳቷ ተዘርዝሮ አያልቅም። ከወንድሟ ጋር እንዳትገናኝ ታግዳለች። ወንዶች በሚታሰሩበት የአሜሪካ እስር ቤት ውስጥ ስትሰቃይ ለቅሷና የስቃይ ድምጿ ዘወትር ሌሊት ከፍ ብሎ በእስር ቤት ውስጥ ይሰማል። በኒውዮርክ ፍርድ ቤት ስትቀርብ ከሰውነቷ ደም እየፈሰሰ መቆም ተስኗት በሰዎች ተደግፋ ነበር። የስቃይና የመከራ አይነቶችን መቅመሷ ከፊቷ ይነበባል። ቁርአንን ቀዳደው በእስር ቤቱ መንገድ ላይ በትነው እንድትራመድበትም አስገድደዋታል። እሷ ግን ፈጽሞ ቁርአን ላይ መራመድም እምቢ አለች። ለቁርአን ያላቸውን ጥላቻ ለማሳየት አንገቷ ላይ እንደ ውሻ ሰንሰለት አስረው ቁርአኑ ላይ ጎተቷት። ከሰውነቷ የሚወጣው ደም በቁርአኖቹ ገጾች ላይ እንደ ጅረት ፈሰሱ። በዚህ ሁሉ ስቃይ ግን አሜሪካንን አትጥሏቸው፣ አትርገሟቸው፣ የበደሉኝን አላህ ይቅር ይበላቸው ትላለች። ስቃይና መከራው በርትቶባት የአእምሮ በሽተኛ ከሆነች ሰነባብታለች። የዛሬ 2 ዓመት ረመዳን ላይ ከእናቷ ጋር በስልክ ተገናኝታለች። አሁንም በእስር ቤት ትገኛለች። አንድ የኡማው ብርሃን የሆነችን ሳይንቲስት በእንዲህ ጭካኔና አረመኔያዊ ድርጊት መውደቋ ለሙስሊሙ ያላቸውን ጥላቻ የተማረ ሙስሊምን ለማጥፋት እንደሚታትሩ ትልቅ ማሳያ ነው ትላለች ንግግሯን ስትቋጭ። አላህ ሱብሓነሁ ወተዓላ ይድረስላት፣ በዳዮቿንም ይበቀልላት። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።